እንደ ሙሉ ወረዳው ሌላም አካባቢ የሚጠቅም አንድ ትልቅ የተሰራ አክቲቪቲ ደግሞ ሆስፒታል ላይ ዋን ስቶፕ ሴንተር በእኛ በኤስኦኤስ ድጋፍ ዋን ስቶፕ ሴንተር ተመስርቷል። ይሄም እንግዲህ በጀንደር ቤዝ ቫዮለንስ እና ቻይልድ አቢዩዞችን የሚደርሱ ጥቃቶችን ምላሽ ለመስጠት የተቋቋመ ሴንተር ነው። ይሄ ምላሽ ያው የሚሰጠው ሁሉም አገልግሎት በአንድ መስኮት ነው። ህፃናት ጉዳት የደረሰባቸው ህፃናት የሚያርፉበት ቦታ አለ። አገልግሎቱን የሚሰጧቸው እነማን ናቸው ካልን የመንግስት አካላቶች አብረው የሚሰሩ አሉ። ከፖሊስ አለ፣ ከሆስፒታል ጤና ባለሙያ አለ፣ ሳይካትሪስት አለ፣ ፍርድ ቤት፣ ፍትህ ቢሮ፣ የሴቶችና ህፃናት እነኚህ ከዛ የተውጣጡ ተወካዮች ጉዳዩን በአንድ ኦፊስ ሆነው በጣም የተደራጀሩም አለ። ኢቨን ኬዙ ፍርድ ቤትም ለመውሰድ ካሜራ ተገጥሞ ምናምን ነው። ህፃናት ያው ጉዳት ሲደርስባቸው ጉዳታቸውን ማስረዳት ወይም እንዲህ እንደ አዋቂው እንትን ማለት አይችሉም፣ ይታወቃል። ግን እዛ ያለው ባለሙያ በጨዋታም እነሱን በማገዝ ፍራቻ ውስጥ እንዳይገቡ ተደርጎ ጉዳያቸው ቀጥታ በካሜራ ተገናኝቶ ፍርድ ቤትም ምንም የሚፈቱ ጉዳዮች ቀጥታ እዛ ሄደው ውሳኔ የሚሰጥባቸውም ነገሮች እዛ ይሰጣሉ። የተለያዩ ኬዞችን ማኔጅ ያደርጋሉ። እኛ ያው ዋን ስቶፕ ሴንተሩን አቋቁመናል። የተለያዩ ትሬኒንጎችን እዛ ለሴንተሩን ውስጥ የሚሰሩ የመንግስት አካላቶችን ኬዝ ማኔጅመንት ላይ የተመሰረተ ትሬኒንጎችን ሰጥተናል። እንዴት ኬዝ ማኔጅ ያደርጋሉ። ኤክስፒሪየንስ ራሱ ሌላ አካባቢ አዳማ ሄደው ነበረ። እዛ ያለውን ተሞክሮ አይቶ እኛ ጋር አምጥቶ ደግሞ ለመስራት የሚለውን በደንብ አይተው ወደዚህ ልምድ ቀስመው የመጡበት ሁኔታዎች አሉ። ይሄ ብቻም አይደለም፣ ያው ሰፊ ስራ ነው የሚሰራው ፕሮቴክሽን ላይ። ለሴቶች ደግሞ ያው ሴቶችና ህፃናት ተጎጂዎች ናቸው የሚለውን እንትን ለማለት ውመን ሄድድ የሆኑ ሃውስሆልዶች ተመርጦ ለነሱ ስሞል ስኬል ቢዝነስ ላይ ትሬኒንግ ከሰጠናቸው በኋላ ቢዝነስ ፕላን በራሳቸው የመረጡት ቢዝነስ ፕላን ከተሰራ በኋላ ካሽ ከኛ ሲድ መኒ ካሽ ትራንስፈር ይደረግላቸዋል። ከዛ እነሱ በመረጡት ቢዝነስ ላይ የተለያዩ ኢንካም ጀነሬቲቭ አክቲቪቲዎች ላይ እንትን ብለው እየሰሩ በቃ ኑሯቸውን የመደጎም ልጆቻቸውን ከሚደርስባቸው ጉዳቶች የመጠበቅ ስራዎች እየተሰራ ነው። ከዚህም ባሻገር የተለያዩ ትሬኒንጎች አሉ። ጂቪቪ ላይ ሃርምፉል ትራዲሽናል ፕራክቲሶች ላይ ያሉትን ስትራክቸሮች ከማጠናከር ባሻገር በየጊዜው ህብረተሰቡን እንሰጣለን። ይሄን ደግሞ የምንሰጠው እንግዲህ የተለያዩ ኢንፍሉዌንሻል የሆኑ ኮሚኒቲዎች፣ ኦፒኒየን ሊደሮች፣ ሪሊጂየስ ሊደር፣ አባገዳ፣ ደሲንቄ፣ የወጣቶች ተወካይ ህብረተሰብ ውስጥ ተቀባይነት ያላቸው በደንብ ህብረተሰቡን ሊቀይሩ የሚችሉ ሰዎች ላይ በተለያየ ጊዜ ስለ ጀንደርም ጂቪቪ የተለያዩ ስልጠናዎችን በተለያየ ጊዜ እንሰጣለን። ይሄም በተለያየ ጊዜ በተሰሩ አሰስመንቶች ይሄ ነው ተብሎ በቁጥር ሊገለጽ የማይችል ለውጦችን ነው ያመጣው እና በጣም ይሄ በቃ እንደ አንድ ጥንካሬም ለድርጅቱም፣ ምክንያቱም ላቭሊውድ እንደ ፉድ ሴኩሪቲ አለው። እሱን ብቻ ማድረግ አይደለም፣ በዚህ ደግሞ ይሄ አቲቲዩዱን የህብረተሰቡን አመለካከት ከመቀየር አንጻር ላይ የሚሰራው ስራዎች ሁለቱ እርስ በርስ ይመጋገባል ማለት ነው እና ትልቅ ስራ ነው እየተሰራ ያለው።